እሺ ኢትዮ አይቲ ቲች ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ በፓርት 4 ቻትጂፒቲ አጠቃቀም መጠናል። እንደሚታወቀው በፓርት 1 how to register and login and asking in part 2 how to generate image, in part 3 how to search in different ways like researching and deep research, web search ሚሉትን እነዚህን አይተናል። አሁን ደግሞ በፓርት 4 መጣናል። ፓርት 4 አሁን ደግሞ የምናየው እንዴት አድርገን ነው ኮዲንግ መጠቀም የምንችለው ወይም በቻትጂፒቲ በመጠቀም ኮድ ማድረግ የምንችለው የሚለውን ነው። ተከታተሉ። እሺ አፕሊኬሽኑን ከፍታለን። በመጀመሪያ እንደምታዩት ሃይ ብያታለሁ። ሃይ ብለኛለች። how can you do coding ስላት yes I can help you with coding ብላ write code, fix error, explain websites, build programs, help with and create sample games እነዚህ ሁሉ ማድረግ የምችላቸው ነገሮች ናቸው ማለት ነው። እሺ እኔ I want to make an website by ኮዲንግ በመጠቀም ዌብሳይት መስራት ፈልጋለሁ አልኳት። ግሪድ አለችኝ። ከዛ እነዚህ እዚህ ጋር ያላከችላችሁ ወይም የምታሳየነ ነገር በቃ ቤዚክ የሆኑት ማለት ነው። አንድ ኮዲንግ ላይ መጥፋት የሌለባቸው ወይም የማይጠፉ ነገሮች የመጀመሪያዎቹ እነዚህ ናቸው ማለት ነው። እነዚህ አንድ ኮዲንግ ስትጠቀሙ አይጠፉ፣ ግዴታ መጻፍ አለባቸው። እሺ በመጀመሪያ የምፈልገው ምንድነው? ፈርስት ምን አልኳት? I want a scholarship website in the first page 10 or 11 scholarship. When someone click the first or any scholarship, it come in page 2 with full info, details, date, funding helps and other info in the down with the apply and date or deadline date አልኳት። ነገረችኝ ስትመልስልኝ ማለት ነው። የመጀመሪያው ፔጅ ማስተር ካርድ ፋውንዴሽን እነዚህን የምታያቸውን 10 ስኮላርሺፖችን ያስቀምጥልናል። ከሁለተኛው ደግሞ አንዱ ስኮላርሺፕ ሲነካ ስኮላርሺፕ ኔም፣ ዲድላይን፣ ፈንድ ከቨሬጅ፣ ኤሊጂቢሊቲ፣ ሪኳየርድ ቤኔፊት፣ አፕሊኬሽን ፕሮሰስ ኤንድ ኦፊሻል አፕላይንግ እነዚህን ያመጣልናል ማለት ነው። እነዚህ ናቸው በቀላሉ በትንሹ በኮዲንግ ስታዩ እነዚህ ናቸው ማለት ነው። በትንሽ በኮዲንግ ስታዩ ማለት ነው። እሺ ከዛ እዚህ ጋር እንመጣና ኦኬ ናው ጊቭ ሚ ዘ ኮድ ቱ ወርክ ኢን ወርድፓድ አልኳት። በወርድፓድ የሚጻፈው ስጭኝ አልኳት። እሺ ብላ ያው ጻፈች። ያው እንደምታዩ ታይትል የሚባል እዚህ ጋር አለ። ስታይል፣ ዶክተር ታይፕ፣ ኤችቲኤምኤል፣ ቦዲ፣ ባክግራውንድ፣ መርጅን በተም፣ ከለር፣ ባክግራውንድ፣ ቴክስት ሁሉም ቤዚክ ናቸው መቀመጥ አለባቸው ማለት ነው። እንደዚህ አድርጋ ሰጠችኝ። አሁን ይሄን ምንድነው የምናደርገው? ይሄን ሁሉ ነው እዚህ ውስጥ ምንድነው ያካተተችው? ስኮላርሺፕ ሰርች፣ 11 ስኮላርሺፕ ሊስት፣ ፎር ስኮላርሺፕ ዲቴል ፔጅ፣ ፋንዲንግ ኢንፎርሜሽን፣ ዲላይን ኢንፎርሜሽን፣ ሪኳየርድ ዶክሜንት፣ አፕላይ ነው ኤንድ ሞባይል ፍሬንድሊ ላይአውት አጠቃላይ እንሰራችልን ማለት ነው። ይሄንን እንዴት ነው የምንሰራው ከተባለ እንዴት ነው የምንሰራው ከተባለ ይሄንን በቀላል ነው መስራት የምንችለው። ይሄንን በቀላሉ ዘዴ በቀላሉ ስንሰራው ኮምፒውተራችንን እንከፍታለን። ከኮምፒውተራችን ውስጥ ደግሞ ምንድነው የምንነካው ወይም የምንጫነው ወይም ክሊክ የምናደርገው ከተባለ ምንድነው ክሊክ የምናደርገው? ዊንዶውስ የዊንዶው ምልክቷን ፕላስ አር ማለት ነው። እንደዚህ ብላ ደሽ ሜኑ የምትመስል ነገር ወይም ደግሞ እንደዚህ ዊንዶው ፕላስ አር ማለት ነው። ዊንዶው ፕላስ አር ማለት ዊንዶው ክፈትልኝ ማለት ነው። አር ደግሞ ራን ማለት ነው። ወይም በቀላሉ ደግሞ ደሱ ያደርግ መጠቀም እንችላለን። ዊንዶውን ጫን ብለን ይዘን አርን ስንነካ ራን የሚል ነገር ያመጣልና ራን የሚለውን ደግሞ ከዛ ከታች ጋራ ምንጽፈውን ወይም የምንፈልገውን ማምጣት የፈለግነውን አፕሊኬሽን እንዲያመጣልና ወርድ ፓድ ብላችሁ ትጽፋላችሁ። ከዛ ሰሚት
ኦር ኦኬ ኦር ሴንድ ትሉታላችሁ ማለት ነው። እሱን ካላችሁ በኋላ ወርድፓድ ይከፍትላችኋል። ይሄንን ኮፒ አድርጋችሁ ወደ ኮምፒውተራችሁ ከወሰዳችሁ በኋላ ይሄንኑ ራሱን ኮፒ አድርጋችሁ ከወርድፓዱ ላይ ትጽፉታላችሁ ማለት ነው። ከወርድፓዱ ላይ ከጻፋችሁ በኋላ ሴቭ የሚለውን ተነካላችሁ። ሴቭ የሚለውን ከነካችሁ ያው እናሳያችሁ አንዴ ምን ብላችሁ ሴቭ ማድረግ እንደምትችሉ ማለት ነው። ዝም ብሎ እንደማንኛውም ነገር ሴቭ መደረግ የማይችል ነገር ነው። ምን የምትሉት ኢንዴክስ ኤችቲኤምኤል ይችን ነው ወይም እንደዚህ ማለት ይቻላል። እነዚህ የምትመለከቷቸውን መጠቀም እንችላለን። ለምሳሌ ኢትዮ አይቲ ቲች ኤችቲኤምኤል ስኮላርሺፕ ኤችቲኤምኤል ስኮላርሺፕ 2 ኤችቲኤምኤል ስኮላርሺፕ 3 ኤችቲኤምኤል ማለት እንችላለን ማለት ነው። በቀላሉ እንደዚህ አድርገን ዌብሳይት ረጅም ሙሉ አክሰስ ያለው ባይሆንም ዌብሳይታችንን እንደዚህ አድርገን መስራት እንችላለን ማለት ነው። ሙሉ አክሰስ ደግሞ የተለያዩ ፊቸሮች ያስፈልጉታል ሙሉ አክሰስ ለመከፈት ማለት ነው። ልክ እንደ ጂቫ ኤችቲኤምኤል እነሱን መጠቀም አለብን። አሁን ደግሞ እነሱ ከተጠቀሙ በኋላ በቀላሉ በወርዳችን ወይም ደግሞ በስክሪናችን ውስጥ ገብተን በዊንዶውችን ማለት ነው ዊንዶውስ 7 ይቻላል ዊንዶውስ 10 ይቻላል። ዋናው ግን የምትነኩት ምንድነው ዊንዶውስ ፕላስ አር ዊንዶውን ጫን ብላችሁ ትይዙና አርን ተናካላችሁ ማለት ነው። ዊንዶውን ጫን ብላችሁ ታችሁ አርን ከነካችሁ በኋላ ራን የሚል ይመጣላችኋል። ራን ላይ ደግሞ ወርድፓድ ትላላችሁ። ወርድፓድ ካላችሁ በኋላ ደግሞ ክሊክ ትሉታላችሁ ወይም ኦኬ ወይ ሳይሚት የሚለውን ትነኩታላችሁ። ከሶስቱ አንዱ ነው የሚኖረው። እሱን ካላችሁ በኋላ ምንድነው አፑን ይከፍትላችኋል። ኮፒ አድርጋችሁ ይሄንን እንደምትመለከቱት ይሄንን ማለት ነው ሙሉ ከመጀመሪያ እስከ መጨረሻው ይሄንን ኮዶቹን ታስገባላችሁ። ካስገባችሁ በኋላ ይከፍትላችኋል። ከከፈተላችሁ በኋላ ከዛ በፊት ግን ሴቭ ታደርጉታላችሁ። እንዴት ነው ሴቭ የምታደርጉት? ሜኑ የምትባላለች ላይ እሷን ተናካላችሁ። ከዛ ሴቫስ ከሚለው ላይ ገብታችሁ ቅድም እንዳልኳችሁ index.html ወይም በስማችሁ ማድረግ ትችላላችሁ ወይም scholarship.html ብላችሁ ሴቭ ካደረጋችሁ በኋላ ኤክስ ትላላችሁ ላይ ወይም ባክ ክሎዝ ትሉታላችሁ። ሴቭ ስለተደረገ ምን ችግር የለም። ግን አሁን ሴቭ ሲደረግ ወርድፓድ ብሎ አይደለም የሚመጣው ክሮም ብሎ ነው። ክሮም የሚለውን ደግሞ ስነኩት ዌብሳይታችሁ በቀላሉ ይከፍትላችኋል ማለት ነው። እንደዚህ አድርጋችሁ ሲምፕል ዌብሳይት መስራት ትችላላችሁ። ሌላ ምንላችሁ ነገር የለም። ኮዲንግ ዛሬ በዚሁ እንጨርሳለን። ስለ ቻትጂፒቲ በዚሁ ደግሞ ስለ ቻትጂፒቲ ከዚሁ ላይ እናጠናቀቃለን። እስከ ፓርት 4 ነው ተከታተሉት። ከሬጂስተር እስከ ኮዲንግ ያለው ሙሉ አክሰሱን ልክ ያለው። ጥያቄ ካላችሁ ኮሜንት ላይ አሳውቁልን። ቀጣይ ደግሞ በሌላ ፊቸር እንመጣለን። ከመዝጋታችሁ በፊት ግን እንደምትመለከቱት እዚህ ጋራ ቲክቶክ ላይ ትገባላችሁ። እሺ አንዴ ኢትዮቺች 33 ነኝ። ፎሎ አድርጉና ብዙ እንዲኖርና እናም ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። በቀላሉ እኔ አብራርቼ እነግራችኋለሁ ማለት ነው። እሱም ችግር የለም። እና ደግሞ ልቀቅልን የምትሉ ነገር ካለም ምን የትኛው አይነት ሴቲንግ ይሁን የትኛው እለቅላችኋለሁ ማለት ነው። እሺ ፕሮፋይል የኔ ቪዲዮ ነው ይሄ እኔ ስለለቀቁት ቪዲዮ ኢትዮጂ አይቲ ቲችና እንደምትመለከቱት ይችን ከዚህ ጋር የምታያትን የመደመር እዚህ ጋር የምታያትን የመደመር ምልክቷን እና የላይክ በተኗን ከዚህ ጋራ ሼር እና ይችን ነክታችሁ ደግሞ ይቺ ከነካችሁ በኋላ ኮፒ ሊንክ ማድረግ እንዳይረሳና ሪፖስትም እያደረጋችሁ እግዙ እንላለሁ። የዛሬው ኮዲንግ እና የመጨረሻው የቻትጂፒቲ ፓርት 4 ክፍላችን በዚህ ይጠናቀቃል። አመሰግናለሁ።